ሰላም እንዴት ናችሁ? ደህና ናችሁ? እኔ አንድ ነገር ማለት ፈለግኩና በጣም ነው የምር ያዘንኩትኝ። እውነት ለመናገር እግረኛው ሚዲያ ላይ እየቀረበችዋ ልጅ በጣም ነው ያሳዘነችኝ። እንደዚህ በአባት መከዳት በጣም ያማል። ብሩ ገንዘቡ ምናምን አይደለም። እሷ ጤና ከሆነች ሰርታ ታገኘዋለች። እምነት ማጣት ነው ከሁሉም በላይ የሚያማው። እሷ ብቻ አይደለችም፣ ብዙዎች ናቸው በየቤቱ የተቀመጡ ስንት ያለቀሱ ሰዎች አሉ። አሁን ይቺ እግረኛው ሚዲያ ላይ ያቀረበችዋ ልጅ በጣም ነው ያሳዘነችኝ። በጣም ነው አንጀቴን የበላችኝ። የምር በጣም ነው የተናደድኩት። አሁን እሷ 12 ዓመትም ሆነ የሰራችው አርፋለሁ ብላ ቤት አለኝ ብላ ነገ ጧት ሄጄ ፎይ ብዬ እቀመጣለሁኝ ትዳር መስርቼ ልጅ ወልጄ ብላ ነው አገሯ የምትገባው አይደለ? ማንኛችንም እንደዚህ ነን። ግን ደግሞ በቤተሰብ እንደዚህ መከዳት በጣም ያማል። ብዙዎቻችን ለምንድን ነው ግን የሆነ ብዙ የሚያስተምረን ነገር እኮ ይመጣል። ለምንድን ነው ከዛ ማንማረው? አብዛኛዎቻችን ለምንድን ነው ትምህርት ማንወስደው? እኔ የሚገርመኝ ነገር ይሄ ነው። ለምንድን ነው ብዙዎቻችን ትምህርት ማንወስደው? ለምንድን ነው ማንማረው? ብዙ የሚያስተምረን ነገር እኮ አለ። የሚገርማችሁ ነገር እዚህ የሆነች አንዲት እኛ ጋር ልጅ አለችና አብራኛ ጋር አንድ ኢጃዛ ቤት ነው የምንኖረውና አሟታል ስላችሁ 6ኛ ዓመቷን ጨርሳ 7ኛ ዓመቷን ይዛለች። ማርያምን ነው የምላችሁ ለቪው አይደለም። እና ምንድነው የሆነችው ልጅቷ ቤተሰቦቿ ሙሉ ስትረዳን የኖረችው ወንድሞቿ ምናምን ስደት አምጥታለች። ሁሉንም በቃ ቤተሰቦቿ ያለችው እሷ ናት የምትረዳቸው። ከእሷ ነው የሚቀበሉት ምን የሚሉት ማለት ነው። ነገር ግን በመጨረሻ እሷ ምንም ነገር የላትም ጭራሽ። እግዚአብሔርን በባንክ ጥለው 50 ሺህ ብር እንኳን የላትም፣ ባዶ ናት። ግን አሁን ምንድናት እሷ አሟታል ስላችሁ ይሄ ዝም ብሎ ህመም ምናምን እንዳይመስላችሁ፣ ይጥላታል። ጭንቀት የሚባል ነገር በቃ ራሷን ምናምን እንትን አትልም። አሟታል በጣም። መዳን ቤት ከገባች ወስዶ ነው እዛው ወርውሮ የሚጥላት። ከዛ ወዲያው ነው መንቅረው የሚያስወጧት። ቤተሰቦቿ ምን እንደተባሉ ታውቃላችሁ? ወደ ኢትዮጵያ ትምጣና ጸበሉ ሰዷት፣ የተለያየ ነገር ማለት አለ አይደለም፣ በምትድንበት ሕክምናም ሆነ አሳክሟት፣ የሚጥል በሽታ ስለሆነ ተባሉ። ቤተሰቦቿ ምን አሉ? እንዴ ከሱ ነው እንጂ የሚሻለው፣ ከዚህማ ምንስ ገንዘብስ የላት ነው የተባለው። ብርም የላትም። ከዚህ መታ ምን እናደርጋታለን ነው የተባለው። የኛ አብዛኛዎቻችን የስደት ህይወት ታሪክ እንደዚህ ነው። የምርኔ ይቺ ልጅ እግረኛው ሚዲያ የቀረበችው በጣም ነው ያሳዘነችኝ። መናገር የፈለገችው በጣም ብዙ ነገር አለ። ነገር ግን መናገር አልፈለገችም። ሶሻል ሚዲያ ላይ ማውጣት አልፈለገችም። እኛ ብዙዎቻችን ደክመን ለፍተን ያው ማለት አብዛኞቻችሁ ስደት ላይ የኖራችሁ ሰዎች ታውቁታላችሁ፣ እንዴት ብለን እንደምንሰራ እንቅልፋተን፣ ምግብ የሌለበት ቤት ይገጥመናል፣ ስንት ነገር አለ። ስለዚህ ራሳችሁን ጠብቁ። ለእናንተ ያላችሁት እናንተ ናችሁ። የዛሬ 2 ዓመት እኔ ከዱባይ ወደ ኢትዮጵያ ገብቼ ነበርና በሆነ አጋጣሚ እና በዛው ነው ወደዚህ የመጣሁት። ግን በዛ ቅጽበት አንዲት ልጅ የመቻሪ ልጅ ነበረችና 14 ዓመት ነው አረብ ሀገር የሰራችው። 2 ቤት ሰርታለች፣ 2 ቦታ ማለት ነው። እና ያንን በእናቷ ልጅ ማርያም ነው የምላችሁ፣ በእናቷ ልጅ በትልቅ ወንድሟ እንትን ብሏታል፣ ክዷታል። የእናቷ ልጅ ትልቅ ወንድሟ ማለት ነው ክዷታል፣ ወስዶታል። ከዛ ሄዳ በቃ እንደ ማንኛውም ሰው አግብቼ የራሴን ትዳር ይዤ በቃ ቤት መስርቼ እኖራለሁ ብላ ነው አስባ ሄደችው፣ የተወሰነ ገንዘብ ይዛ። ከዛ ስትሄዳ በቃ ወንድሜ የመጣው ያ እስካሁን ድረስ የሰራሁበትን ወደ ስም ያዙርልኝ ምናምን ብላ ስጠይቀው የምን አባሽ ቤት ነው ያላት። ልጅቷ በመጨረሻ ምንድን የሆነችው አብዳለች። ማርያምን አብዳለች። አታወራም፣ ምንም አትልም፣ ምንም መናገር አትፈልግም። ምግብና ውሃም ሰው ከሰጣት ነው መንገዱን ነው ስትዞር የምትውለው። ይቺ እኮ ያት እዛ ስንሄድ መንገድ ያች እኮ ሰዎቹ ሲጠቋቋሙብን ማለት ነው። ይቺ እኮ ያች አረብ ሀገር ስትሰራ የነበረችው ልጅ እኮ ናት። በወንድሟ የተካደችው አብዳ እኮ ነው። የሰው መሳለቂያ። ብዙዎቻችን ህይወታችን እንዲህ ነው። የምር እኔ በጣም ነው ያዘንኩት። በቃ በጣም ነው የምታሳዝነው። በቃ
ጸበል የሚወስዳት የለም፣ በሕክምና እንትን የሚላት የለም። በቃ እሷ አሁን ምንድናት መንገዱ ነው ስትዞር የምትውለው። በቃ ራሷን በጣም ስታለች። እንዴት ራሱን መሳቷን ያቅታት ስትሰራ ስትለፋ ስትደክም የኖረችበትን ገንዘቧን ስታጣ። ብዙዎቻችን ህይወታችን እንዲህ ነው። ለምንድን ነው ካለፈው ህይወታችሁ የማትማሩት? አብዛኛዎቻችን አሁን የሚያስተምረን ብዙ ነገር እኮ አለ አይደለም፣ ግን መማር አንፈልግም። እናንተ ዛሬ ላይ ማለት ነው አንድ ነገር የምነግራችሁ ነገር፣ እኔ ብዙ ፈተናዎችን አሳልፌያለሁ። ብነግራችሁ ብዙ ፈተናዎችን ያሳልፍኩት እንዲህ ነው ብዬ የማልናገራቸው፣ ግን በዛ ሁሉ ሰውን ሁሉ እንደ እንትን ነው የለየሁት። ቤተሰብ ብትሉት ማን ብትሉት ሲኖራችሁ ነው ሁሉም ነገር የሚወዳችሁ። ራሳችሁን አስቀድሙ፣ ራሳችሁን ጠብቁ። ብዙዎቻችሁ ደግሞ አሁን እየተራባችሁ ነው አብዛኛዎቹን የምትሰሩት። ለምን ብላችሁ ነው እየተራባችሁ የምትሰሩት? ምግብ አዛችሁ አትበሉም? ለምን በሽተኛ የምትሆኑት? የኔ ጓደኛዬ ስትሰራ ኑራ ይሄው በመጨረሻ ደም ማነስ ይዟት ጸጥ ነው ያለችው። ደም የላትም በሰውነቷ፣ ግን እግዚአብሔር ይመስገን ያው ታክማ በሕክምና በስንት ልፋት ድናለች። አብዛኛዎቻችሁ ለምንድን ነው እንደዚህ ራሳችሁን ማጠብቁት? ለእናንተ እኮ ማንም የላችሁም ወዶቼ፣ ማንም ራሳችሁ ብቻ። ኢቭን ከዚህ እንኳ ስንሄድ አረብ ሀገር እንኳ ለ3 ቀን ወይም ለ5 ቀን ነው ቤተሰብ ቢያከብሩና ከዛ በኋላ እነቅላለኝ ነው የምትባሉት። አረብ ሀገር ያሉ ሴቶች እኮ ጤነኛ አይደሉም ነው የምትባሉት። ራሳችሁን ጠብቁ ብቻ ማለት። አሁን ከዚህ ይቺ ልጅ አሁን ለብዙ ሰው ትምህርት ትሆናለች ብዬ አስባለሁ። ለምን በጣም ነው ያሳዝነችኝ። እኔ እግዚአብሔርን በጣም ነው የምታሳዝነው። እንደዚህ ሰው ለፍቶ ደክሞ መከራውን አይቶ ያልፍልኛል ብላ ይሄን ያክል ነገር ሁና እንደገና ሀገሬ ሄጄ አርፋለሁ በማረፊያዋ ሰዓት እንደገና ስቃይ፣ በማረፊያዋ ሰዓት በአባቷ በወላጅ አባቷ መከዳት በጣም ነው የሚያመው። ለብዙዎች ትምህርት ትሆናለች ብዬ ነው እኔ የማስበው። እና ውዶች እባካችሁ ራሳችሁን ጠብቁ። ለእናንተ ያላችሁት እናንተ ብቻ ናችሁ። ለእናንተ እናንተ ናችሁ። ከእናንተ ከወደቃችሁ ማንም ዘወር ብሎ አያችሁም። አሁን ይቺ የሚያማት ልጅ እኛ ጋር ያለችው ልጅ በጣም ነው የምታሳዝነው። ጓደኛቿ ምናምን እዚህ የምንረዳት እንጂ ቤተሰብ እዚህ እንኳን ያመጣቻቸው እህቶቿ ወንድሞቿ እንኳን ዘወር ብለው ሊያዋት ፍላጎት የላቸውም። አሟታላ። ገባችሁ? ራሳችሁን ጠብቁ በቻላችሁት መጠን። ለእናንተ ያላችሁት እናንተ ናችሁ። ገንዘባችሁን በአግባቡ ያዙ። ነገ ጧታታችሁ ኢትዮጵያ ሄዳችሁ የሆነ ነገር ብትሆኑ ማንም ሰው ዙሮ አያችሁ ከእናንተ በቀር ከራሳችሁ በቀር። በጣም የሚያሳዝን ጊዜ ላይ ነው ያለነው። የሚያሳዝን ጊዜ ነው የደረስነው። እሷ ብቻ አይደለችም። በነገራችን ላይ በጣም ብዙ ማውቃቸው እኛ ሀገር ልጆች ጓደኞቼ ምናምን አሁን አንዷ በአባቷ የተቀዳች ልጅ አለች። በወንድሞቻቸው በባሎቻቸው የተከዱ ሰዎች አሉ። ግን ደግሞ እኛ አብዛኞቻችን ማድረግ ያለብን ምንድነው? ካለፈው ትምህርት መማር። አሁን የሆነ ነገር በህይወታችን ሲመጣና ሲፈጠር አስተምሮ ነው የሚያልፈው። እናንተ ብልጦ ከሆናችሁ መማር ነው ያለባችሁ። ከሌላችሁ የላችሁም። ማንም አይወዳችሁም እንዳይመስላችሁ። ሲኖራችሁ ነው ሁሉም ሰው የሚወዳችሁ። ኢትዮጵያ ሄዳችሁ ብትመጡ ትናንትና የአክስት ያጎት ልጅ እያላችሁ ስትረዷቸው የነበሯችሁ ልጆች ዛሬ እናንተ ኢትዮጵያ ገብታችሁ ብታጡ የታክሲ እንኳ አይሏችሁም። ይሰለቿችኋል፣ ይጠሏችኋል። ስለዚህ ማስቀደም ያለባችሁ ምንድን ነው? ራሳችሁን። ከምንም በላይ ራሳችሁን ውደዱ። ራሳችሁን በቃ ለራሳችሁ ጊዜ ስጡ። በቃ ለራሳችሁ ለቤተሰብም ሆነ ለምን የምታወጡትን ገንዘብ የተወሰነ ለራሳችሁ አውጡ። የምትፈልጉትን ነገር እንትን በሉ። ነገ ጧት እኔ ኢትዮጵያ ገብቼ ይሄን አደርጋለሁ አትበሉ። ምክንያቱም የሰው ልጅ ነንና ሞትን ይዘን ነው የምንዞረው ብዙዎቻችን። ነገ ምን እንደሚመጣ አታውቁም። ህይወታችሁን ሳትኖር ነው አብዛኞቻችን እየተቀጠፍን ያለ ነው ብዙዎቻችን። ስለዚህ ውዶችዬ ራሳችሁን ጠብቁ በቻላችሁት መጠን። ከምንም በላይ ራሳችሁን አስቀድሙ፣ ራሳችሁን ውደዱ። ለራሳችሁ ያላችሁት እናንተው ራሳችሁ ብቻ ናችሁ። ለራሳችሁ ማንም ሌላ ወገን የለም።
እና ስለዚህ እራሳችሁን ጠብቁ።